ዛሬ ብዙ ሰዎች አንድ ጠቃሚ ጥያቄ ይጠይቃሉ። ምናልባትም ከጥያቄዎች ሁሉ ዋነኛው ዕውቀት፣ ስራ ወይም ደግሞ ስኬት እያለኝ ለምንድነው ባዶነት የሚሰማኝ የሚል ጥያቄ። አንድ ጊዜ ቆም ብለን ዙሪያችንን እንመልከት። ዲግሪ ለማግኘት ለዓመታት እንማራለን። የተሻለ የሥራ ደረጃ ለመያዝ ጠንክረን እንሰራለን። ግቦቻችንን እናሳካለን፣ ንብረትም እናከማቻለን። ነገር ግን በቀኑ መጨረሻ ጫጫታው ሲረግጥ አንድ የሚጎድል ነገር እንዳለ ይሰማናል። በውስጣችን ስኬት ሊሞላው የማይችል ባዶ ቦታ አለ። ይህ የሆነበት ምክንያት ሕይወት ያለ እግዚአብሔር እንድንኖር ስላልተፈጠነ ነው። ዓለም እንዴት ስኬታማ መሆን እንደምንችል ታስተምረናለች። የእግዚአብሔር ቃል ግን ለምንድነው እንደምንኖር ያስተምረናል። ህብረተሰቡ ትኩረት የሚያደርገው ምን ላይ ነው? ምን አለ? ምን ትሰራለህ? ምን አለሽ? ምን ትሰሪያለሽ? መጽሐፍ ቅዱስ ግን ትኩረት የሚያደርገው ማነህ? ማነሽ? እኛ ማነን? እኔ ማነኝ? የማነን? የሚሉትን ነው። ያለ መጽሐፍ ቅዱስ ሕይወት ስራ ይበዛባታል፣ ነገር ግን ትርጉም አይኖራትም። ያለ እውነተኛ መልህቅ መነሳትና መተኛት ብቻ የሆነ ተደጋጋሚ ውደት ትሆናለች። የግል ተሞክሮዬን እንኳን ባካፈላችሁ እንደ ብዙዎቹ ሰዎች እኔም ብዙ ነገሮችን የተማርኩ በየት ተጉዣለሁ። ዓለም አስፈላጊ ነው የምትለውን ነገር ሁሉ አሳድጄ ነበር። ትምህርት ዕውቀትንና እውነታን አስተማሪ፣ ልምድ ደግሞ እንዴት መትረፍና መጽናት እንዳለብኝ አስተማሪ። ነገር ግን ታውቃላችሁ፣ አንዳቸውም ሰላም አልሰጡኝም። አእምሮዬ በእውቀት ቢሞላም መንፈሴ ግን እረፍት አጥቶ ነበር። መጽሐፍ ቅዱስ ቀስ ብዬ ማንበብ ሲጀምር፣ ራሴ ቦታ መስጠት ሲጀምር፣ እንዳልኳችሁ መጽሐፍ ቅዱስን ቀስ ብዬ ማንበብ ሲጀምር ግን ምዕራፉን ለመጨረስ ብቻ ሳይሆን በፊቱ የእግዚአብሔርን ድምፅ ለመስማትና በዕለት ተዕለት ሕይወቴ ለመተግበር ስሞክር ልቤ የሆነ ጭላንጭል ነገር ማየት ጀመረ። እውነት ልንገራችሁ፣ መጽሐፍ ቅዱስን ማንበቤ ወዲያውኑ ችግሮችን ሁሉ አላስወገደልኝም። አሁንም ማዕበሎች ይመጣሉ። ነገር ግን ማዕበሎችን የምጋፈጥበት ጥንካሬ ሰጠኝ። ሕይወትን ፍጹም ወይም ከህመም ነፃ አላደረጋትም፣ ነገር ግን ለሕይወቴ ዓላማን ሰጣት። እህቶቼ፣ ወንድሞቼ፣ አመለካከቴን ከተስፋ መቁረጥ ወደ መታመን ለወጠው። ይህ ቻናል የተመሰረተው ለዚህ ነው። ያንኑ መረጋጋት ለእናንተም ለማካፈል ነው። ምናልባት ከጠቀማችሁ አሁን የእግዚአብሔርን ቃል ወይም ደግሞ ከቅዱስ መጽሐፍ አንድ ክፍል እናንብብ። እባክዎ ልቦን ለዚህ ጥቅስ ክፍት ያድርጉ።
መዝሙረ ዳዊት ምዕራፍ 119 ቁጥር 105 እንዲህ ይላል፣ ሕግህ ለእግሬ መብራት ለመንገዴም ብርሃን ነው ይላል። ስለዚህ ጉዳይ ለጥቂት ጊዜ እስኪ ያስቡ። እሺ፣ ስለዚህ ጉዳይ ለጥቂት ጊዜ እንወያይ። ይህንን ምስል በዓይነ ሕሊናችሁ ሳሉት። በጥንት ዘመን መብራት ማለት በውስጥ የሚንቀጠቀጥ ነበልባል ያለበት ትንሽ የሸክላ ዕቃ ወይም ደግሞ ኩራዝ ወይም ሻማ ነበር። መላ ተራራውን የሚያበራ ግዙፍ የፍለጋ መብራት አልነበረም። መብራት ጨለማን አያስወግድም፣ ነገር ግን የሚቀጥለውን እርምጃ ያሳያል። በሰላም ወደፊት ለመጓዝ የሚያበቃችሁን ያህል ብርሃን ይሰጣችኋል። በተመሳሳይ መንገድ የእግዚአብሔር ቃል ቀላል ሕይወትን ቃል አይገባልንም፣ ነገር ግን መመሪያ እንደሚሰጠን ቃል ይገባል። ሁልጊዜም ከ10 ዓመት በኋላ የምንደርስበትን ቦታ አያሳየንም፣ ነገር ግን ዛሬ እንዴት በታማኝነት መመላለስ እንዳለብን ያሳየናል። ሕይወት ብዙ ጊዜ በጨለማ ውስጥ እንደሚጓዝ ትመስላለች። አናውቅም ነገ ምን ይዞ እንደሚመጣ። ለራሳችን ለቤተሰቦቻችን ምን እንደምንመግባቸው ወይም ለስራችን የትኛው ውሳኔ ትክክል እንደሆነ፣ ለቢዝነሳችን የትኛው መንገድ አዋጭ እንደሆነ፣ ድንገተኛ ህመም ወይም ደግሞ ድንገተኛ ማጣት እንዴት እንደምንወጣው፣ እነዚህ የማይታወቁ ነገሮች አስፈሪ ሊሆኑ ይችላሉ። ነገር ግን የእግዚአብሔር ቃል ብርሃናችን ይሆናል፣ እንዳንሰናከል ይጠብቀናል። ቅዱስ መጽሐፍት ስናነብ ታሪክ ብቻ እያነበብን አይደለም። አስቸጋሪ በሚሆንበት ጊዜ እንዴት መውደድ እንደምንችል እንማራለን። ስንጎዳ እንዴት ይቅር ማለት እንደምንችል እንማራለን። ውጤት ማየት በማንችልበት ጊዜ በእግዚአብሔር እንዴት መታመን እንደምንችል እንማራለን። ፈጣን ውጤት ለመፈለግ ዓለም ውስጥ እንዴት በትዕግስት መጠበቅ እንደምንችል እንማራለን። መጽሐፍ ቅዱስ በአቧራ በተሸፈነ መደርደሪያ ላይ የሚቀመጥ አሮጌ መጽሐፍ አይደለም። ሕያው ነው፣ ትንፋሽ አለው፣ ፍርሃትን ይናገረዋል፣ ያረጋጋዋል፣ ጸጥ በል ይለዋል፣ ተስፋን ያናግረዋል፣ ያቀጣጥለዋልም፣ ልብን ያናግረዋል፣ ይፈውሰውማል። ብቃት እንደሌላችሁ ከተሰማችሁ ይህንን አስታውሱ። በመጽሐፍ ቅዱስ ውስጥ ያሉ ብዙ ሰዎች በመጀመሪያ ላይ ግራ ተጋብተው ነበረ። እነሱም ልክ እንደኛ ሰዎች ነበሩ። አብርሃም እግዚአብሔር አገሩን ትቶ እንዲወጣ ሲጠራው ወዴት እንደሚሄድ አያውቅም ነበረ። ሙሴ ደካማ እንደሆነ ተሰምቶት ነበረ። ኮላተፍ ነበረ። ለመናገርም ይፈራ ነበረ። ዳዊት ብዙ ትግል፣ ክህደትና ብቸኝነት ገጥሞት ነበረ። ነገር ግን አንድ ነገር ያስተሳስራቸዋል። በእግዚአብሔር ቃል ይታመኑ ነበር። ሁሉንም መልሶች አላወቁም ነበር፣ ነገር ግን እግዚአብሔር ደረጃ በደረጃ ተከተሉት። አድማሱን ማየት ባይችሉም እንኳን እግራቸው ለሆነው መብራት ታመኑ።
ይህ ያውቃል። ይህ ያው መመሪያ ዛሬ ለእኛም ይገኛል። እናንተን እየጠበቀ ነው። ታዲያ ዛሬ በእግዚአብሔር ቃል እንዴት መኖር እንችላለን? ነገሩ ውስብስብ መሆን የለበትም። ጉዞውን ለመጀመር እነዚህ 3 ቀላል እርምጃዎች ነው። አንደኛ፣ በየቀኑ ጥቂት የመጽሐፍ ቅዱስ ክፍሎችን ያንብቡ። 1 ሰዓት ማንበብ አይጠበቅባችሁም። ጥቂት ጥቅሶችን ብቻ ይበቃሉ። ቃላቱ በውስጣችሁ እንዲሰርክ ያድርጉ። ሁለተኛ፣ እንድትረዱትና በሕይወታችሁ እንድትተገብሩት ፈጣሪውን ይጠይቁ። ከማንበባችሁ በፊት ቀላል ጸሎት ያድርጉ። ጌታ ሆይ ማየት የሚገባኝን አሳየኝ በሉ። ሶስተኛ፣ በየቀኑ አንዲትን ጥቅስ በትዕግስትና በእምነት ሊኖሩባት። 1 እውነት ይዛችሁ ወደ ሥራ፣ 1 እውነት ይዛችሁ ወደ ትምህርት ቤት፣ 1 እውነት ይዛችሁ ወደ ቢዝነሳችሁ፣ 1 እውነት ይዛችሁ በቤታችሁ ውስጥ ተለማመዱት። በሥራ ቦታችሁ ተለማመዱት። በመንፈሳዊ ጉዟችሁ አትቸኩሉ። እድገት ጊዜ ይወስዳል። ዛፍ በአንድ ሌሊት አይረዝምም። እግዚአብሔርም በዝምታ ግን በኃይል ይሰራል። አሁን ልባችሁ መናገር እፈልጋለሁ። ዛሬ የድካም ስሜት ከተሰማችሁ የእግዚአብሔር ቃል እረፍት ይሰጣል። ስለ ወደፊቱ ጊዜ ፍርሃት ካለበት የእግዚአብሔር ቃል ድፍረት ይሰጣል። ግራ መጋባት ውስጥ ከሆኑ የእግዚአብሔር ቃል አቅጣጫ ያሳያል። ብቻችሁን አይደላችሁ። እህቴ፣ ወንድሜ፣ እግዚአብሔር ያያችኋል። እግዚአብሔር ስለ ሕይወታችሁ ዝርዝር ነገር ያስባል። እግዚአብሔር በቃሉ በኩል ይናገራል። አሁንም ለእርሶ እየተናገረ ነው። በዚህ ጊዜ አብረን እንጸልይ። ባላችሁበት ቦታ ጥልቅ ትንፋሽ ውሰዱና ልባችሁን በፊቱ አስገዙ። አጭር ጸሎት። just simple። ቅዱስ እግዚአብሔር ሆይ ስለ ቃልህ እናመሰግናለን። በዚህ ሕይወት በጨለማ ውስጥ መመላለስ ስለሌለብን እናመሰግናለን። ዛሬ ልባችንን ምራ። ትክክለኛውን ውሳኔ የምናደርግበትን ጥበብንና አእምሮን የሚያልፍ ሰላም ስጠን። በሐሳባችን ብቻ ሳይሆን በተግባራችንም በቃልህ እንድንኖር እርዳን። በአንተ መታመንን አስተምረን። በየቀኑ በእያንዳንዳችን እርምጃችን አስተምረን። አሜን። ይህንን ጊዜ ከኛ ጋር ስላሳለፍን አመሰግናለሁ። እዚህ በመገኘታችሁ በእውነት ደስ ብሎኛል። ይህ መልእክት ልቦን ከነካው ወይም እዚህ ትንሽ የሰላም ጊዜ ካገኙ እባክዎን ይህን ቻናል ሰብስክራይብ በማድረግ ቤተሰብ ሊሆኑ እንመማራለን። እኛን በመቀላቀል የማስተዋልን የማሰብ ልምድን እያዳበርን እየተወያየን እንሄዳለን። አዳዲስ ቪዲዮዎች መጽሐፍ ቅዱስን ለመረዳት በዕለት ተዕለት በሕይወቱ በተግባር ለመተርጎም ይረዳዎታል። እንደገና እስክንገናኝ ድረስ እግዚአብሔር ይባርካችሁ፣ ይጠብቃችሁ። ሐሳባችሁን በኮሜንት ግለጹልኝ። መልካም ጊዜ።